ዛሬ የሆንኩትን ላሳያችሁማ ላይክ እግሬን ዋክስ አደርጋለሁ ብዬ ለእናንተ ለማሳየት ማለት ነው። በጣም አሳደግኩትኝ ያው የእግሬን ጸጉር ማለት ነው። ታዩታላችሁ የወንድ ጸጉር ነው የሚመስለው። የወንድ ጸጉር ነው የወንድ እግር። እኔ አልወድም ቱ ቢ ኦነስት እግሬ ላይ ጸጉር ሲያድግ ምናምን፣ ግን ዲስ ታይም ሆን ብዬ ነው ያሳደግኩት። ሳያድግ አሪፍ ነው ባይዘ በትንሹ ምናምን እና ድሮ እውነት ለመናገር ክሬሙን ነበረ የምጠቀመው እና ኢዚ ወዲያ ሙልጭ ያደርጋል። አሁን ላይ ግን ዋክስ አደርጋለሁ ብዬ ይሄ እቃ እስኪመጣ ድረስ በጣም ቆየ ማለት ነው። እና በቃ ጸጉሬ አድጎ ምን እንደሚመስል ነግራችሁ መሰራት ብቻ ነው የቀረው። ይሄ ሁሉ አብሮት ይመጣል። ማቅለጫው አለ አያችሁት እግሬ ተአምር ነው የሆንኩትኝ ዛሬ። በቃ ከዛ ፈራውኝ ማለት ነው። ወይኔ ጉዴ ተሰቃየ። እንደዛ የተሰቃየች አላውቅም። አያችሁት ጸጉር ሲያስጠላ ምድር ይመስላል። እና በቃ ወይኔ እንዴት እንዳመመኝ። ከዛ በኋላ ግን እየለመድኩትኝ ስመጣ ባንዴ ስታነሱ አያምም ማለት ነው። ቶሎ ብላችሁ ብድግ ነው ማድረግ ያለባችሁ እንጂ እኔ መጀመሪያ ላይ ቀስ ብዬ ነበር በቃ አንድ በአንድ ወይኔ አበድኩኝ ማለት ነው። በጣም ነበር ያሳመመኝ። ግን እንዳልኳችሁ ላይ ወዲያውኑ ብድግ ስታደርጉት አያምም ማለት ነው። ያ መግዛት ከፈለጋችሁ ሊንክ ከስራ አስቀምጥላችኋለሁ። ሙሉ እንትኑ ነው የሚመጣው። ላይክ ምንድነው ኢኩዊፕመንት ነው የሚባለው። አይ ዶንት ኖ ላይክ ማቅለጫው አለ። ይሄ ቢንሶቹ እንደ ጄል ነገር የሚሆኑት እሱ አለ። መቀበያው አለ፣ ግላቭ አለ፣ ብዙ ነገር ማለት ነው። ኢቨን ማኑዋሉን አጠቃቀሙን አለላችሁ። ያ እዚህ ጋር ላስቲኩን ይዞብኝ በቃ ስቃይ ነበር ያየሁት። ለማንኛውም ሊንኩን አስቀምጥላችኋለሁ። ባይ